ወላሂ እነዚህ ሁለት ዱዓዎች ህይወቴን ቀይረውታል። ከቀናቶች በኋላ ነው እነዚህ ሁለት ዱዓዎች ወላሂ ህይወቴ ላይ ለውጥ እንዳሳዩኝ ያየሁት። የመጀመሪያው አላሁመ አስአሉከ ዒልመን ናፊዓ፣ አላህ ሆይ የሚጠቅመኝን እውቀት እጠይቅሃለሁ። ወሪዝቀን ጠይባ፣ ጥሩ የሆነችንም ርዝቅ እጠይቅሃለሁ። ወዐመለን ሙተቀበላ፣ እንዲሁም ተቀባይነት ያለውን ስራ እጠይቅሃለሁ ማለት ነው። በሁለተኝነት ደረጃ ደግሞ ሁሌም የምለው ወላሂ በቃ ከዓመት እስከ ዓመት ከወር እስከ ወራት ድረስ ለውጡ ማይሰለች በቃ ለውጥ ማይበት ዱዓ ቢሆን ሱጁዴ ላይ ማይለየኝ ረቢ ኢኒ ቢማ አንዘልተ ኢለየ ሚን ኸይሪን ፈቂር። ብዙ ጊዜ እናገረዋለሁ። እቺ ዱዓ ሙሳ ዓለይሂ ሰላቱ ወሰላም መድየን ከመግባቱ በፊት ነው ይህንን ዱዓ ያደረገው ለአላህ። አላህ ሱብሓነሁ ወተዓላ በዚህ ዱዓ ጠየቀው። አላህ ሱብሓነሁ ወተዓላ ግን የሙሳን እጅ አልመለሰም። ሰጠው፣ ሚስትን ሰጠው፣ ቤትን ሰጠው፣ ሀብትን ሰጠው። እስቲ ሞክሩት። ለውጥን ከቀናት በኋላ ትነግሩኛላችሁ ኢንሻአላህ። ዱዓ አድርጉልኝ።